1000 ስናባዛው እንደምታዩት 250 ኦም ያስፈልገናል ማለት ነው። ሶ 20 ሚሊ አምፒር ከረንት ሬቲንግ ያለው ኤልኢዲ ለማብራት 250 ኦም ሬዚስተር ያስፈልገናል ማለት ነው። 250 ኦም ግዴታ አይደለም። ጀስት ከ200 እስከ 300 ኦም ባለው ሬንጅ ውስጥ ሬዚስተር ካለ መጠቀም እንችላለን። ማለት 200 ካደረግን ትንሽ ወደ ከ20 ሚሊ አምፒር ሊበልጥብን ይችላል። 300 ካደረግን ደግሞ ከ20 ሚሊ አምፒር በጣም ያንስብንና ኤልኢዲያችን ለስ ብራይት ይሆናል። ሶ እኔ በእጅ ያለኝ 220 ኦም ሬዚስተር ነው። ሶ ይሄን በመጠቀም ብሬድ ቦርድ ላይ ኤልኢዲ እናበራለን ማለት ነው። እዚህ ጋር እንደምታዩት ከሶርስ በጃምፐር ዋየር ወደ ብሬድ ቦርዴ ወደ ሁለቱ ፓወር ሬል ፖዚቲቭ 5 ቮልት እና ኔጌቲቭ በእንደዚህ መልኩ አገናኛለሁ። ከዛ አሁን እቺን ሰማያዊ ኤልኢዲ ለማብራት እንደምታዩት ኤልኢዲ ሁለት እግር አለው። አንደኛው ረጅም ነው፣ አንደኛው አጭር። ረጅሙ ምንጊዜም ከፖዚቲቭ ጋር ነው መገናኘት ያለበት፣ አጭሩ ደግሞ ከኔጌቲቭ ጋር። ሶ መጀመሪያ ኮምፖነንት ሬል ላይ ኤልኢዲን እንደዚህ ሰካዋለሁ። እንደምታዩት የኤልኢዲው ፖዚቲቭ ከብሬድ ቦርዱ 5 ቁጥር ጋር ተገናኝቷል። በመቀጠል እዚህ ጋር 220 ኦም ሬዚስተር አለኝ። ሶ ይሄን ሬዚስተር በመጠቀም ቀጥታ ከፖዚቲቭ ኤልኢዲ ወደ ተሰካበት ኮምፖነንት ሬል አስገባዋለሁ። በመቀጠል በጃምፐር ዋየር ከኔጌቲቭ ጋር አገናኘዋለሁ ማለት ነው፣ የቀረውን የኤልኢዲ ፒን። ሶ በእንደዚህ መልኩ ካገናኘሁት በኋላ ፓወር ሰፕላይን ሳበራው እንደምታዩት በዚህ መልኩ ኤልኢዲ ማብራት እንችላለን ማለት ነው።